በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ቪዲዮ ስለ ታላቁ በዓል ስለ እመቤታችን ቅድስት ድንግል ማርያም የምሕረት ቃል ኪዳን ስለተቀበለችበት የካቲት 16 የምሕረት ቃል ኪዳን ወይም ኪዳነ ምሕረት መጽሐፍ ቅዱሳዊ መረጃ በሆነ መልኩ ተብራርቶ ስፋትና ጥልቀት ባለው መንገድ በስነ መለኮታዊ ትንታኔ በታሪካዊ ማስረጃና በተለይም በሰፊ የመጽሐፍ ቅዱስ ሐተታ ተደግፎ የተዘጋጀ ነው። ውድ የዜና ሰማያት ቲዩብ ቤተሰቦች ለሌሎች ይዳረስ ዘንድ ይህን ቪዲዮ ላይክ በማድረግ ጀምሩ። ከመጀመሪያው እስከ መጨረሻው እንድትመለከቱና ይህን እውነተኛ ትምህርት የሚያቀርብ መንፈሳዊ ቻናል ሰብስክራይብ እና የደወል ምልክቷን እያበራችሁ ቤተሰብ እንድትሆኑ በእግዚአብሔር ስም እናሳስባለን። ታላቁ የኪዳነ ምሕረት በዓል ታሪካዊ አመጣጡና መጽሐፍ ቅዱሳዊ አስተምህሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ስርዓትና ትውፊት መሰረት ከሚከበሩት እጅግ ታላላቅ ክቡር የሆኑ የእመቤታችን የቅድስት ድንግል ማርያም ከ33ቱ በዓላት አንዱና ዋነኛው በዓለ ኪዳነ ምሕረት ነው። ይህ በዓል አምላካዊ ፍትሕና አምላካዊ ርኅራኄ ምሕረት የተገናኙበት፣ የሰው ልጅ በኃጢአት ብዛት ተስፋ በቆረጠበት ሰዓት ጽኑ የሆነ የድኅነት ተስፋን ያገኘበት ልዩ ዕለት ነው። ይህንን እጅግ ጥልቅ ምስጢር በሰባት ዋና ዋና ነጥቦች ከፋፍለን በሰፊው እንመለከታለን። አንደኛ፣ ኪዳነ ምሕረት የሚለው ቃል ትርጓሜና ጽንሰ ሐሳብ። በቅድሚያ ኪዳነ ምሕረት የሚለውን ሐረግ ስንመረምር ሁለት መሰረታዊ ቃላት እናገኛለን። የመጀመሪያው ኪዳን የሚለው ነው። ይህ ቃል ስምምነት ወይም ውል ማለት ብቻ አይደለም። በመጽሐፍ ቅዱሳዊ አገላለጽ ኪዳን ማለት በእግዚአብሔርና በሰው መካከል የሚደረግ በመስዋዕት ወይም በከበረ መሐላ የሚጸና ዘላለማዊና የማይሻር ቅዱስ ትስስር ነው። እንዲሁም እግዚአብሔር የኪዳን አምላክ ይባላል። ምሕረት፣ ይህ ደግሞ በጎ ስራችን ወይም ጽድቃችን ታይቶ የሚሰጥ ሳይሆን ከእግዚአብሔር ቸርነት የሚፈስ ፍርድን የሚያስቀር ቅጣትን የሚያርቅ የጸጋ ስጦታ ነው። ስለዚህ ኪዳነ ምሕረት ማለት ሰው በራሱ ምሕረትና ጽድቅ ብቻ መዳን ባቃተው ጊዜ እግዚአብሔር ለእናቱ ለቅድስት ድንግል ማርያም በገባላት ቃል ኪዳን መሰረት ለሰው ልጆች የሚሰጠው የይቅርታ የማዳን ተስፋ ማለት ነው። ኪዳነ ምሕረት ወይም ደግሞ የምሕረት ቃል ኪዳን የተፈጸመበት ጊዜው ጌታችን ካረገ በኋላ እመቤታችን ማርያምን ለሐዋርያው ለቅዱስ ዮሐንስ ጌታችን ኢየሱስ ክርስቶስ በእናትነት ከሰጠው ጊዜ ጀምሮ በዮሐንስ ቤት ትኖር በነበረበት ዘመን ቃል ኪዳኑ የተፈጸመበት ቦታ። እመቤታችን ዘወትር በልጇ መቃብር በጎልጎታ እየተገኘች ጸልይ ነበር። ለምን ጎልጎታን መረጠች ቢሉ ጎልጎታ የዓለም ቤዛነት የተፈጸመበት የልጇ የጌታችን የመድኃኒታችን ኢየሱስ ክርስቶስ ደም የፈሰሰበትና ፍጹም ሐዘን የተቀበለችበት ቦታ ስለሆነ ነው። እመቤታችን ቅድስት ድንግል ማርያም በጎልጎታ ሄዳ እንዲህ እያለች ትጸልይ ነበር። ልጄ አምላኬና ፈጣሪ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተህ ሰው ስለመሆንህ እለምንሃለሁ። 9 ወር ከ5 ቀን ስለተሸከመች ማኅፀኔ፣ ስላጠቡ ጡቶቼ፣ ስለታዘልክበት ጀርባዬ፣ ስለታቀፉ ክንዶቼ እለምንሃለሁ። አንተን ይዤ ከሀገር ሀገር ስለመሰደዴ፣ በመንገድ ላይ ስለደረሰብኝ ድካምና ረሃብ፣ በመስቀል ላይ ተሰቅለህ ባየሁ ጊዜ ስለደረሰብኝ ሐዘንና ለቅሶ አስበህ ልመናዬን ትሰማኝ ዘንድ እለምንሃለሁ እያለች አጥብቃ ትጸልይ ነበር። እመቤታችን ትጸልይ የነበረው ስለ ራሷ ክብር ወይም ተድላ አልነበረም። ይልቁንም የሰው ልጅ ድካምና የሰው ልጆች ወደ ሲኦል እንዳይገቡ የዲያብሎስን ውጊያና የሲኦልን ባርነት እያሰበች ታለቅሳለች። ልጄ ሆይ የሰው ልጅ ኃጢአቱ ቢበዛ ጽድቁ ቢጎድል ዝም ትለዋለህን? የፈጠርከውን መልክህን ለጥፋት አሳልፈ ትሰጣለህን? እያለች እናታዊ ፍቅር በተሞላበት አንጀት ትማጸን ነበር። በተለይም በስደቷ በረሃብና በጥማቷ በመስቀሉ ስር በነበረች ጊዜ በልቦኗ በገባው የሐዘን ሰይፍ እያስታወሰች ትለምን ነበር። ሶስተኛ የካቲት 16 የቃል ኪዳኑ መጽናት። እመቤታችን በየካቲት 16 ቀን በጎልጎታ ቆማ ይህንን ጸሎት ስታደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ አእላፋት መላእክትን አስከትሎ በታላቅ ብርሃንና ግርማ ወደ እርሷ ወረደ። እርሷን እንደ እናት አክብሮ እንደ አምላክነቱ ባርኮ የሚከተለውን ቃል ኪዳን ሰጣት። ይህንን ኪዳን በ5 ዋና ዋና ምድቦች የሚጠቃለል ነው። አንደኛ፣ ስለ ቤተ ክርስቲያን መባ፣ በስምሽ ቤተ ክርስቲያን ያነጸውን መቅደስሽን ያስጌጠውን ወይም ለቤተ ክርስቲያን አገልግሎት የሚሆን መባ፣ ጧፍ፣ ዕጣን፣ ዘቢብ የሰጠውን እኔ በሰማያዊት ኢየሩሳሌም የማያልፍ ቦታ እሰጠዋለሁ። ሁለተኛ፣ ስለ ርኅራኄና ምጽዋት፣ በስምሽ ለተራበ ጉርስ፣ ለተጠማ ውሃ የሰጠውን፣ የታረዘ ያለበሰውን፣ እስረኛ የጠየቀውን በፈተና ቀን እደርስለታለሁ፣ ዋጋውንም እከፍለዋለሁ። ይህ የማቴዎስ ወንጌል ምዕራፍ 25 ላይ ያለውን ቃል
የሚያጸና ነው። ሶስተኛ ስለ መታሰቢያ ወይም ዝክር በዓልሽን ያከበረውን በስምሽ ድሆችን የጋበዘውን ዝክር የዘከረውን ስሙን በሕይወት መጽሐፍ እጽፍለታለሁ። አራተኛ ስለ ጸሎትና መልጃ በጭንቅ በመከራና በችግር ጊዜ ስለ እናትህ ስለ ድንግል ማርያም ብለህ ማረኝ አድነኝ ብሎ የሚመጸነውን ሁሉ ከሲኦል እሳት አድነዋለሁ፣ ልመናውንም እሰማዋለሁ። አምስተኛ ስለ ስም አጠራር ካንቺ ካለው ፍቅር የተነሳ የልጆቹን ስም በስምሽ ለምሳሌ ኃይለ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ኪዳነ ማርያም እያለ የሰየመውን እኔ በመንግሥቴ በልዩ ቦታ አቆምልሻለሁ። ጌታችን ይህን ሲናገር እኔ እግዚአብሔር ነኝና ቃሌ አይታበልም፣ ሰማይና ምድር ያልፋሉ እንጂ ቃሌ አያልፍም በማለት ኪዳኑን አጸናላት። አራተኛ የመጽሐፍ ቅዱስ ማስረጃ ብዙ ሰዎች እንዴት በአንድ ሰው ስም ውሃ ስለተሰጠ ገነት ይገባል ብለው ይጠይቃሉ። ለዚህም ቤተ ክርስቲያናችን የምትሰጠው መልስ በመጽሐፍ ቅዱስ ላይ የተመሰረተ ነው። የመጀመሪያው እግዚአብሔር የኪዳን አምላክ ነው። በመጽሐፍ ቅዱስ ታሪክ እግዚአብሔር ለወዳጆቹ ኪዳን ሲሰጥ እናያለን። ለምሳሌ ለአባታችን ለኖህ ዳግመኛ ዓለምን ላለማጥፋት ዘፍጥረት ምዕራፍ 9 ቃል ኪዳን ገብቶለታል። ለአብርሃም አባታችን ዘሩን ሊያበዛና ምድርን ሊያወርስ ዘፍጥረት 12 ገልጾለታል። ለዳዊት ዙፋኑን ሊያጸናለት መዝሙር 89። ስለዚህ ለእመቤታችን ኪዳን መግባቱ የእግዚአብሔር አሰራርና ከቆየ ልማድ እንደነበረ ያሳያል። እንዲሁም ከመጽሐፍ ቅዱስ ያለ ማስረጃ ነው ማለት ነው። በሁለተኛ ደረጃ የነቢይና የጻድቅ ዋጋ ማቴዎስ ምዕራፍ 10 ቁጥር 40 እስከ 42 ይህ ቃል የሚያስረዳ ነው። ይህ ጥቅስ የምሕረት ቃል ኪዳን ቁልፍ ማስረጃ ነው። ጌታችን እንዲህ አለ፣ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ልብ በሉ፣ በደቀ መዝሙር ስም ለምሳሌ ለቅዱስ ጴጥሮስ ስም ቀዝቃዛ ውሃ ያጠጣ ዋጋው ካልጠፋ ፈጣሪ ሰማያቱ ምድር ጌታን በወለደች ላጠባች በቅድስና ለተለየች ትውልድ ሁሉ ብፅዕት ይሉኛል የሉቃስ ወንጌል ምዕራፍ 1 ቁጥር 48 ብላ በተናገረች በእመቤታችን ስም የሚደረግ በጎ ነገር ምን ያህል ታላቅ ዋጋ እንዳለው መገንዘብ ያስፈልጋል። የቅዱሳን በብሉይ ኪዳን የነበረው ምልጃ አብርሃም በመለመኑ እግዚአብሔር ሎጥን አዳነ። ኢዮብ ለወዳጆቹ ባሪያዬ ኢዮብ ስለ እናንተ ይጸልያል፣ እኔም ጸሎቴን እቀበላለሁ፣ ፊቱን አከብራለሁ ያለው ቃል እግዚአብሔር የቅዱሳንን ፊት አይቶ ለሌሎች እንደሚምር ኪዳነ ምሕረት ወይም ደግሞ የምሕረት ቃል ኪዳን እንደሚያደርግ ያሳያል። በቃና ዘገሊላ እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን በዶኪማስ የሰርግ ቤት ተገኝታ ጊዜው ገና ቢሆንም የእናቱን ልመና ላለመናቅ ቢል ሲል ውሃውን ወደ ወይን ቀይሯል። በቃና ዘገሊላ እመቤታችን ቅድስት ድንግል ማርያም ከጌታችንና ከቅዱሳን ሐዋርያቱ በተገኙ ጊዜ በዶኪማስ ሰርግ ቤት ምልጃን አቅርባ ነበር። ጊዜው ገና ነው ቢልም የእናቱን ልመና ላለመናቅ ውሃውን ወደ ወይን ቀይሯል። ዛሬም የእመቤታችን ጸሎትና ልመና እንዲሁም ምልጃ የእናትነት ፍቅር አስቦ ወደ እርሷ የሚጸልየውን እና የሚማጸነውን ሁሉ ስለ እናቱ ስል ዕድሜ ለንስሐ ይሰጣል። አምስተኛ ስለ ምልጃና ስለ ምሕረት ቃል ኪዳን የሊቃውንት ትምህርት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ይህንን ምስጢር በጠበቀ መንፈሳዊ ዓይን ይመለከቱታል። ቅዱስ ያሬድ በድጓው ሰላማዊ ለሆነች ለቅድስት ድንግል ማርያም ኃጥአንን ከልጅሽ አስታርቄን እንላታለን፣ እርሷ የድኅነት መሰላል ናትና ይላል። አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፍ ላይ የሰማይና የምድር ፈጣሪ ለፍጥረቱ የሚበላና የሚጠጣ አያጣም፣ ነገር ግን በእናቱ በአንቺ ስም ሲደረግ ያንን ድርጊት እንደ ትልቅ መሥዋዕት ይቀበለዋል፣ ምክንያቱም አንቺን ይወድሻልና አክብሮሻልና ይላል። የአስራት ሀገር በኢትዮጵያ ትውፊት ጌታችን ኢትዮጵያን ለእመቤታችን በኪዳነ ምሕረት ወይም ደግሞ በቃል ኪዳን የአስራት ሀገር አድርጎ እንደሰጣት ይታመናል። ይህም ሕዝቡ በእርሷ ቃል ኪዳን ታምኖ ስለሚኖር ነው። ከዚህ ላይ አንዳንድ ሰዎች የተሳሳቱ አመለካከቶች አሉ። በዓለ ኪዳነ ምሕረት ሲከበር ልብ ልንለው የሚገባ ነጥብ አለ። ከምንም ተነስቶ በእመቤታችን ቃል ኪዳን በረከት ማግኘት እና ከእግዚአብሔር መታረቅ እንደሚቻል የሚያስቡ ሰዎች አሉ። ነገር ግን የእመቤታችን ቃል ኪዳኗ የሚሰራው በድካም ለወደቀ፣ ለመነሳት ለሚታገል፣ አማልጅኝ ለሚለው ሰው ነው። ከኢየሱስ ክርስቶስ አዳኝነት ጋር አይጋጭምን ብለው ደግሞ ሌላ ጥያቄ የሚጠይቁ ሰዎች አሉ። ነገር ግን የሚጋጭ አይደለም።
እመቤታችን የምህረት የምታሰጠው በልጇ ጸጋና ስልጣን ነው። አዳኝ እርሱ ነው። እርሷ ደግሞ ወደ አዳኙ የምታቀርብ ሰዋስው መሰላል፣ እንዲሁም ደግሞ በእግዚአብሔር ፊት ቆማ ምህረትን የምትጠይቅ የምታማልድ ናት። የምህረት ኪዳን ምንጩ የኢየሱስ ክርስቶስ ቸርነት ነውና፣ እንዲሁም ደግሞ በእግዚአብሔር ፊት ቆማ ምህረትን የምትጠይቅ የምታማልድ ናት። የምህረት ቃል ኪዳን ምንጩ የኢየሱስ ክርስቶስ ቸርነት ነውና። ሰባተኛ መንፈሳዊ ጥቅሙና ተግባራዊ ሕይወት። የኪዳነ ምህረት በዓል ለእኛ ለክርስቲያኖች ምን ማለት ነው? የመጀመሪያው የማይቋረጥ ተስፋ። ኃጢአታችንን ሲበዛ እንኳን ፊታችን ወደ እግዚአብሔር መመለስን ብንፈራ እንደ እናት የምትራራና የምታስታርቅ ጠበቃ አለችን። ሁለተኛ የቸርነት ጥሪ። በኪዳነ ምህረት ስም የምናደርገው እያንዳንዱ መልካም ነገር ምጽዋት ለራሳችን የመንግሥተ ሰማያት መዝገብ መሆኑን አውቀን እጃችንን ለድሆች እንድንዘረጋ ያበረታታናል። ሶስተኛ የፍቅር መገለጫ። ይህ ቃል እግዚአብሔር ለሰው ልጆች ያለውን ጥልቅ ፍቅር እና ለእመቤታችን የሰጣትን ልዩ ክብር የምናከብርበት የምናስብበት ነው። በመጨረሻም በዓለ ኪዳነ ምህረት እግዚአብሔር ቃሉን የማያጥፍ ታማኝ አምላክ መሆኑን እመቤታችንም ስለ ኃጢአተኞች የምትማልድ ርኅርኅት እናት መሆኗን የምንመሰክርበት ታላቅ በዓል ነው። ጌታችን በመስቀል ላይ ሆኖ እነኋት እናትህ ብሎ በዮሐንስ ወንጌል ምዕራፍ 19 ቁጥር 27 ለቅዱስ ዮሐንስ ለእኛም ጭምር እንደሰጠን ዛሬም እኒህ ልጆችሽ ናቸው ኪዳንሽ የጠብቃቸው ብሎ እንደሰጣት እናምናለን። የእመቤታችን የቅድስት ድንግል ማርያም ኪዳነ ምህረት ቃል ኪዳን አማላጅነትና በረከት ከኢትዮጵያ ሀገራችን ከተዋህዶ እምነታችን እናም ይህን ቃል ከሚሰሙ ምዕመናን እንዲሁም ደግሞ ከሕዝበ ክርስቲያን ጋር ለዘላለሙ ይኖር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይህን ቲዩ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደውል ምልክቷን በማብራት ቤተሰብ ሆኖ እንዲሁም ደግሞ ላይክ፣ ሼር በማድረግ ለሌሎችም ሰዎች አድርሱ። እናመሰግናለን።